ቃል ነው ያለው ምን ማለት መሰላችሁ? እንደ አብ ቀዳማዊ ነው ማለት ነው። አብ ባለበት ሁሉ ወልድ ቃል ሆኖ ይኖራል ማለት ነው። ልብ፣ ቃል፣ እስትንፋስ አላችሁ የላችሁም? ልብ አላችሁ? ቃል አላችሁ? እስትንፋስ አላችሁ? ከልባችሁ፣ ከቃላችሁ፣ ከእስትንፋሳችሁ ማን ይቀድማል? መልሱ። እናታችሁ ከልባችሁ፣ ከቃላችሁ፣ ከእስትንፋሳችሁ መጀመሪያ ማንን የወለደች? በሉ ተናገሩ። መጀመሪያ ልባችሁ ነው እንዴ? ኋላ ደግሞ ቃላችሁ ነው የተወለደው? ማን የተወለደው? በሉ እንጂ። አቤት። ልጁ መጀመሪያ ከእናቱ ማህፀን እንደወጣ ምን ያደርጋል? ያለቅሳል። በሉ እንጂ። ያንን ቃል ይዞት ነው የተወለደው? ኋላ ተወለደ ወዲያ ነው የመጣለት። ስለዚህ ከልብ ከቃል ከእስትንፋስ ማን ይቀድማል? ከልብ ከቃል ከእስትንፋስ ማን ይቀድማል? እስትንፋስ። ልብ ከሌለ እስትንፋስ ከየት መጣ? ቃል። በሉ ቃል ከቀደመ ተመልከቱ። ልብ አልባ ቃል አለ እንዴ? እስቲ ልባችሁን ላውጠውና ታስባላችሁ? የለም። ስለዚህ ተመልከቱ፣ ልብ ይቀድማል ብንለው ደግሞ እስትንፋስ ከሌለ ልብ የለም። ደግሞ ቃል የሌለው ልብ የለም። ከልብ ከቃል ከእስትንፋስ ማን ይቀድማል? በሉ ሁላችሁም። አይቀዳደሙም። በሉ እንጂ። የኔ ቃል የኔ ልብ እንደማይቀድም በሉ። የኔ ቃል የኔ ልብ በሉ ቃሌን እንደማይቀድመው አብ በልብነቱ ማንን አይቀድም? ወልድን አይቀድመው ማለት ነው። ቃል ነው ያለው ምን ማለት መሰላችሁ? እንደ አብ ቀዳማዊ ነው ማለት ነው። እንደ አብ ቀዳማዊ ነው። የወለዶ አብም ድህረ ዘመን። አብ ኑሮ የወለደው እንዳይመስልህ ማለቱ ነው። ኑሮ የወለደው እንዳይመስልህ። አብ ባለበት ሁሉ ይኖራል። ሰው ባለበት ሁሉ ቃሉ አለ። አብ ባለበት ሁሉ ወልድ ቃል ሆኖ ይኖራል ማለት ነው።